ትልቅ ካምፓኒ ያለው በቃ የሚያወሩት ወሬያቸው በአጠቃላይ በጣም ብዙ ነው ባጭሩ ማለት ነው። እኔ በቃ በስተመጨረሻ በቃ አልፈልግም እኔ ከዚህ በኋላ አቆሚያለሁ ስላቸው በጣም ነው የደበራቸው። በየቀኑ ጉድ ሞርኒንግ የሚል የመዓት አበባ የሚልኩልኝ የነበሩ በቃ እኔ ላቆም ነው በቃ አልፈልግም በቃ ከአይምሮ በላይ እንዲህ ህሊናዬን ራሱ ማስተዳደር አልቻልኩም። ምክንያቱም ፋሚሊዎች እግዚአብሔር አምላክ እሱ መድኃኒዓለም በያላችሁበት ይጠብቅልኝ እያልኩኝ ዛሬ እንግዲህ ከዚህ በፊት ፖፖ ውስጥ መግባቴን ነግሬያችሁ ነበረ። ዛሬ ደግሞ መውጣቴን በስራችሁ ነው የመጣሁት ማለት ነው። እና ያው አንዳንዴ እንግዲህ ዩቲዩብ ቻናላችን ተመልካቾች ስለኛ ማወቅ ይፈልጋሉ። የሆነውን ነገር ማሳወቅ ግድ ይለናል ማለት ነው። ስለሚመለከቱት ሰው ማሳወቅ ግድ ይላቸዋል። ከኛ ዩቲዩብ ቻናል ላይ ደግሞ ነጭ ነጩን ብቻ የምናወራበት ቻናል ነው። እናም የሚገጥመኝን እያንዳንዱን ነገር ወደ እናንተ ይዤ እመጣለሁ። ይሄ የታወቀ ነው። ስለዚህ ዛሬ ደግሞ ፖፖ ውስጥ መግባቴን ለእናንተ አብስሬያችሁ ነበረ። ፖፖ የሚባል አፕሊኬሽን መቼም ታውቁታላችሁ ሁላችሁም። እና አሁን ችግር አለው ተባለ እና ደግሞ ከማየውም አንጻር እኔ ሱስ ያስዛል። የምሬ ነው። ዩቲዩብ፣ ፌስቡክ ምናምን መግባታችሁን ትታችሁ ወደዛው ነው የምታመዝኑት። እና አሁን ነው የገባኝ። አሁን አፕሊኬሽኑን ካጠፋሁት በኋላ ማለት ነው። እኔ በፊት በቃ የስራው ባህሪ ነው ብዬ ምስለው የነበርና የሆነ ነገርማ ሳይኖረው አይቀርም። የምሬን ነው። እና በዛው ዙሪያ ያሉ ሰዎች ራሱ ደህና ነሽ ገበያ ሰላም ነሽ ወይ የሚሉኝ የነበሩ ሰዎች አሁን ወፍ የለም ወፍ የለም። እና የሆነ ነገር ሳይኖረው አይቀርም። ውድ ቤተሰቦች ብቻ በዚህ ዙሪያ እየሰራችሁ ረጅም ጊዜ የቆያችሁ አፕሊኬሽኑ ከቆየን በኋላ የሆነ ገንዘብ ማግኘት ከጀመርን በኋላ ነው ችግር የሚፈጥረው ነው የተባለና በዚህ አጋጣሚ ማለት የምፈልገው በዚህ አፕሊኬሽን ውስጥ የምትሰሩ እህትና ወንድሞቼ የገጠማችሁ ነገር ካለ ጉዳት ካለው ወይም ደግሞ ገጥሟችሁም በቃ አጣብቂኝ ህይወት ውስጥ ኖራችሁ ዝላችሁ ሰዎች ካላችሁ ምናልባት ይህን ነገር ብትነግሩን እኛም ደግሞ የሚሰሩ ሰዎችን ከምናሰናክላቸው ቢሰሩ መልካም ይሆናል ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ባልተጣራ ነገር ውስጥ ሆነን ሰውን እንደዚህ አድርጉ እንደዚህ አታርጉ ማለት ትንሽ ይከብዳል። ግን በዚህ ህይወት ውስጥ አልፋችሁ አጣብቂኝ ውስጥ ያላችሁ ሰዎች ካላችሁ ይህን ነገር እውነት ብታደርጉልንና እኛም እንደዚህ አይነት ቪዲዮ መስራት ትተን ገብተው እንዲሰሩ ሰፖርት ብናደርግ አሪፍ ነው ብዬ እላለሁ። እኛም ብንሰራ 2 ወር ሙሉ ነው ከዩቲዩብ የጎን ለጎን እንቅልፌን አጥቼ 7 ሌቭል ያሳደግኩትና ቀላል ነገር አይደለም። በጣም ነው የሚያስፈራው። ከገንዘብ ህይወት ይበልጣል። ስለዚህ ነገርየው እስኪጣራ እውነት ነው ውሸት ነው የሚለውን ወጥቼ አይቼዋለሁ ማለት ነው። ያው 2 ሳምንት ሆኖኛል ከወጣሁኝ። አፕሊኬሽኑን ካጠፋሁት 2 ሳምንት ሆኖኛል። ግን ዛሬ ቪዲዮ እየሰራሁላችሁ ነው። ምክንያቱም ሳጠፋው የነበረ ቪዲዮ ስላለ ወደ እናንተ ይዤ መጥቻለሁ ማለት ነው። ውድ ተመልካቾቼ በዚህ አጋጣሚ ቅድም እንደነገርኳችሁ በዚህ ህይወት ውስጥ ያለፋችሁ ሰዎች ሪስክ ያለው ከሆነ ሪኮመንድ ብታደርጉን ማለት ሌሎችን ሰዎች አትግቡ ውጡ ምናምን እያለን እንደዚህ አይነት ቪዲዮ ከምንሰራ የሰው እንቅፋት ከምንሆን እንዲሰሩ ችግር ካለው ችግሩ ይሄ ነው ብላችሁ በደንብ ብታስረዱና ሶሻል ሚዲያው ላይ ተጽዕኖ ብትፈጥሩ መልካም ነው እላለሁ። ምክንያቱም የሀገር ሰው እዛ ነው ያለ። አሁን ላይ ማንኛውም የእምነት ተከታይ ጠንካራ እምነት አለው የተባለ ሰው ሁሉ እዛ ነው ያለ። ይሄ ነው ብዬ ልነግራችሁ አልችልም። ብቻ እሱ መድኃኒዓለም መውጫ ይስጠን። እኔ እንጃ ምን እንደምላችሁ አላውቅም። በጣም ከባድ ነው። ብቻ ግን እንደ ቲክቶክ የተባለው ነገር ሁሉ ውሸት እንዲሆን ሁላችሁም በጸሎት በድዋ ልናግዝ ይገባል። በዚህ ስራ ውስጥ ያልተሰማራችሁ ደግሞ ገና ምንም ነገር ያልቀመሳችሁ ከሆናችሁ ልክ እንደኔ ውጡና ቼክ አድርጋችሁ ያው አፕሊኬሽኑን ማንም አይወስድባችሁም። ያው እንደተከፈተ ነው። አሻራ ስለሰጣችሁ የትም አይሄድም። እኔ አሁን ዳውንሎድ አድርጌ ባወርደው አለ ኮይኔም እንዳለ ነው ማለት ነው። ስለዚህ እስከሚጣራ ድረስ ራሳችሁን እዛ ውስጥ ባትከቱ አሪፍ ነው እላለሁ። የገባችሁም ደግሞ እንግዲህ ውጡ ቢባልም ትንሽ ያኮረፋችሁ ሰዎች አላችሁ። እሱንም እንግዲህ መድኃኒዓለም እሱ ቅዱስ ገብርኤል የምታምኑት አምላክ የምትከተሉት እምነት ይጠብቃችሁ ነው ምለው። እኔ እንግዲህ ራሴን አውጥቻለሁ። ምክንያቱም ገና አልኖርኩም። ገና ለመኖር እየተንደረደርኩ ያለሁ ወጣት ነኝ። ብዙ ፈተናዎችን አልፌ እዚህ የደረስኩ ነኝ። መሞት አልፈልግም። መራሴ ማቀወስም አልፈልግም። ምክንያቱም በዙሪያዬ ብዙ ማስፈልጋቸው ሰዎች ስላሉ ራሴን ማጣት አልፈልግም። ለገንዘብ ብዬ ምን ብዬ እንደምነግራችሁ አላውቅም። ገንዘብ የምናገኝበት መንገድ ብዙ ነው።
ጉልበቴን ያኑርልኝ። ሰርቼ እበላለሁ። እስካሁን ድረስ 20 ምናምን ዓመት ሙሉ ሰርቼ ነው የኖርኩትም። ለወደፊትም ደግሞ ቆፍሬ ምን ብዬ መኖር እችላለሁ። እግዚአብሔር የተመሰገነ ይሁን። እጅ እግር አለኝ እና በዚህ አጋጣሚ የመዳም ቅመሞች ይህን ቪዲዮ ስለሰራሁ ያኮረፋችሁ አሪፍ ኮሜንት ያልሰጣችሁ ሰዎች አላችሁ፣ እንዳይደብራችሁ። እኔ የተሰማኝን ነገር ከመናገር ወደ ኋላ አልልም። ስሩ፣ ተለወጡ። ኋላ ምን ይባል በእኛ ሀገር አባባል ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል ነገር አለና እኔ ከገንዘብ ህይወቴን አስበልጫለሁ። ውሸት ከሆነም እሰየው፣ ደስ ይለኛል። እኔም ገብቻ አብሬ ከእናንተ ጋር እሰራለሁ። ግን ለጊዜው ጥሩ ስሜት ስላልተሰማኝ የተሰማውንም ሀሳብ እግዚአብሔር መቼም ራሱ መጥቶ እንዲነግረን አይደለም የምንጠብቀው፣ ሰዎችን ነው የሚልክልን እና ይሄ ነገር እግዚአብሔር የላከው ሊሆን ይችላል፣ አላቅም። ስለዚህ ራሳችሁን ለራሳችሁ ያላችሁት ራሳችሁ ናችሁ። ለገቢ ያለኋት እኔው ራሴ ገቢያ ነኝ። እናም እወዳችኋለሁ። ቀጥታ ወደ ጉዳዩ እንግባ። ቪዲዮ አዘጋጅቻለሁ። ቀጥታ ወደ ቀረጽኩት ቪዲዮ እንገባለን ማለት ነው። መልካም የስራ ጊዜ። ባባይ እላችኋለሁ ውዶችዬ። አሁን ፖፖ ውስጥ እንገባለን። ፖፖ ስላችሁ እንደ የሽንት ቤት መውጫ ነው ምናምን እንዳይመስላችሁ። የፖፖ አፕሊኬሽኑ ማለት ነው። እንደ ቲክቶክ አይነት ነው፣ ታውቁታላችሁ ብዙዎቻችሁ። እና ይህ ሁሉ እንዳል ከየሀገሩ ተወጣጣው የምንሰራው ነው። ይህ ሁሉ ማለት ነው። ይህ ሁሉ ሰው ላይብ ላይ የሚቀመጠው ነው። ፊቱን እያሳየ የሚቀመጠው ሰው ነው። ግዴታ ኢትዮጵያዊ ብቻ አይደለም ያለ፣ የትም ሀገር ያለው እንዳለ እዚሁ ፖፖ ላይ ነው ያለ ማለት ነው እላችኋለሁ ውዶችዬ። ከዚህ ጋር ደግሞ ኢትዮጵያውያን ይገኙበታል፣ ኤርትራውያን፣ ኢትዮጵያውያን እንዳለ እዚህ ጋር ዘጭ ብሎላችሁ ያለ እንደዚህ ታውቋቸዋላችሁ። እና ከሌ አልላችሁም እንዳለ ይህ ሁሉ ሰው ኢትዮጵያዊ ነው ማለት ነው። እዛ ነው ሁሉም ሰው ያለ፣ ከዛ ነው። ፈጣሪ እሱ መድኃኒዓለም መውጫ ይስጠን እንጂ ህዝባችን አልቋል። እዚሁ ላይ ፖፖ ላይ ነው ያለ ሰው በግሩፕ እያሁን ክፍት ስታረጉት ሰው እንዳለ ዘጭ ብሎ ነው ያለው ማለት ነው። አያችሁት አይደል? በቃ ዘጭ ብሎ ነው ያለው። የሰው ቪዲዮ መቅረጽ አልፈልግም፣ ይቅርብኝ እላችኋለሁኝ። አሁን ዛሬ እዚህ ውስጥ እንወጣለን። ቅድም ገብቼ ስለነበረ አሁን እኔ የኔ እንትን ሌብል ይሄ ነው። 7 ሌብል ደርሼ ነበረ። ከዩቱብ ጎን ለጎን እንቅልፌን አጥቼ ማታ ነበር የምሰራው ማለት ነው። በነገራችን ላይ አፕሊኬሽኑ በራሱ ጊዜ ዛሬ ስለወጣሁ አይደለም የማወራው፣ ግን እውነቱን ማውራት ስላለብኝ ነው። አፕሊኬሽኑ በራሱ ጊዜ ከዩቱብ ይልቅ ወደ ፖፖ ግቢ ነው ሲለኝ ነበር ማለት ነው። በቃ የሆነ የሚስባችሁ ነገር አለው። እውነት ለመናገር ይሄ ለቪዲዮ ምናምን አይደለም፣ እግዚአብሔር ምስክሬ ነው። የሆነ በቃ ወደዛ ነው የሚጋብዛችሁ። የሆነ ኮይኑ የሆነ የምትጫወቱት ጌሙ በጣም ብዙ ሱስ ነው የሚያስዛችሁ ማለት ነው። በቃ ሁሉ ነገራችሁን የሚቆጣጠራችሁ ይፈልጋል። ይህን ነው መንገር የምፈልገው እና ሁሌ ነበር የምገባው። ሁሌ ወደ ፌስቡክ ወደ ዩቱብ መግባቱን ትቼ ኢሞ ላይ መግባቱን ትቼ ወደ ፖፖ ነበር የምገባው ማለት ነው። ወደዚህ አፕሊኬሽን ነበር የምገባው እና ግርም ይለኝ ነበር። አሁን ነው የገባኝ። የዛኔ በቃ ሱስ ያስዛል። በቃ ስራውን ስለወደድሁት ነው እል ነበር ማለት ነው። እና ዛሬ ያው እንግዲህ ሌቭሌ 7 ደብል ደርሷል። ይሄው ኮይንም አለ፣ ለማንም አልሰጠሁትም። ድራሽ አባቱ ይጥፋ። አረብ ሀገር ይህን ታክል ሰርቼ ያላለፈልኝ፣ ይህን ሁሉ መከራ አልፌ ያላለፈልኝ ገቢያ ፖፖ ሰርቼ ሊያልፍልኝ ነው። ህይወቴን በጣም እፈልገዋለሁ። አልኖርሁም፣ ገና ለመኖር እየተንደረደርሁ ነው ማለት ነው ውዶችዬ። ገንዘብ አላፊ ነው፣ ህይወት ግን አስፈላጊ የሆነ ነው። ገንዘብ ይዤ አልቀበርም። በነገራችን ላይ አንድ አወጀዴ ብቻ ነው ይዤ የምቀበረው። ይህን ስል ፖፖ የምሰሩ ሰዎች ሊደብራችሁ ይችላል። መጀመሪያ አሽቃብጠሽ ሂደሽ ገብተሽ አሁን እኛ ብንሰራበት እንደዚህ አይነት ቪዲዮ ምሰሪ ልትሉኝ ትችላላችሁ። ግን የሰው ልጅ ሆኖ የማይሳሳት የለም። የሰው ልጅ ዋናው ከጥፋቱ መማሩ ነው። እኔ ደግሞ እግዚአብሔር ይመስገን 2 ልጆች እንዲገቡ አድርጌ ነበረ። ብዙ ሰዎች አውርቻለሁ በእርግጥ ግን እግዚአብሔር ይመስገን ፈጣሪ ይወደኛል መሰለኝ፣ አላቅም፣ አልገቡም። 2 ልጆች ግን አንዷ ጓደኛዬ በጣም የምወዳትና የማከብራት ግቢ ብዬ ጎትጉቻት ገብታ ነበረ። አብራኝ ነው የወጣችው። እሷ ናት እንዲሁም እኔን እንድወጣ ያደረገች ማለት ነው። ያው እኛ ትንሽ እንግዲህ ስላልተዋረሰ ሊሆን ይችላል ያዘው ብለን ወጠናል። አንዷ ጓደኛዬ ደግሞ ትውጣ አትውጣ ማውቀው ነገር የለም ግን ልተወው እያለች ነበረ ማለት ነው።
እና ውዶችዬ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይህ ቪዲዮ ስሰራ የሚደብራችሁ ሁሉ አውቃለሁ። ስለዚህ ራሳችሁ ጋር ተማከሩ። ሰው ባለው ሳይሆን ራሳችሁን፣ ህሌናችሁን ምን እንደሚያስፈልጋችሁና ምን እንደምትፈልጉ ምን እንደሚያስደስታችሁ ራሳችሁ ስለምታውቁ ማገናዘብ ስለምትችሉ ወደ ራሳችሁ ተመለሱ፣ ጸሎት አድርጉ። ወዳችኋለሁ። ይህን ስል የሚያስገቡኝ ሰዎች ወይም አብረውኝ የሚሰሩ ሰዎች ይደብራቸዋል ማለት ነው። ግን እኔ ቢደብራቸው ከራሴ በላይ ምንም ሊሆን አይችልም እላችኋል። ቤተሰቦቼ በጣም ነው የምወዳችሁ። አሁን ከእናንተ ፊት አፕሊኬሽኑን እንዳለ ኮይኑንም ምኑንም እንደያዘ እናጠፋለን ማለት ነው፣ ከፊታችሁ ላይ ማለት ነው። እና ምክንያቱም እኔ ንጹህ ሳልሆን ሌሎችን ሰዎች ውጡ ማለት አልችልም። ስለዚህ እንግዲህ ለሀገራችን ብቻ ሰላም እንዲያመጣ ለህዝቡ ይህ ሁሉ የገባው ሰው እንዳለ ዝፍቅ ብሎ ነው ያለውና የተባለው ነገር ውሸት እንዲሆን ጸልዩ። ወዳችኋለሁ። መልካም